በዛሬው ዕለት የምንማማረው ምን ይሆናል? አርህማኑ አለል አርሽ እስተዋ የሚለውን የቁርአን አንቀጽ ምንድነው ትርጉሙ ያለውን ማየት ይጣማል። በተለይ በአሁኑ ሰዓት አብዛኛዎቹ ሙሸቢሃዎች ሙጀሲማ ወይም ወሃቢያ የምንላቸው ምንም የማያውቁትን አብዛኛዎችን የሰው ልጆች ወደ ጥሜትና አላህን አካል አድርገው አላህን በራሳቸው ስለውና በራሳቸው ቀርጸው እንዲያመልኩ የሚጠቀሙበት ይሄንን አያት ነውና የዚህ አያት ትርጉም ምንድነው ያለውን ኢንሻአላህ እስኪ ሁላችንም ትኩረት አድርገን እንከታተል ስለሚጠቅም ለምን አቂዳችን የዲናችን መሰረት እስከሆነ ድረስ አሁን እንዳልኳችሁ እነዛ አስቸጋሪና በወጣችን ላይ በአብዛኛው ጥሜትን እያስፋፉ ያሉ ሰዎች ይሄን አያት ይጠቀሙበታል። ይሄ አያት ሁላችንም እናምንበታለን። እንደውም እነሱ እንደ ትልቅ መረጃ አድርገው የሚሉት ምንድነው 7 ቦታ ላይ ተጠቅሷል ይሄ ቁርአን አያት ይላሉ። እኛ 7 ቦታ ላይ መጠቀሱ ቀርቶ አንድም ቦታ ላይ ከተጠቀሰ ማመን ግዴታችን ነው። 7 ቦታ ላይ የለም ወይም አርህማኑ አርሽ እስተዋ የሚለውን አንቀበለው ማለት አይደለም። ከዋሃብያ ጋር ያለው ልዩነት ትርጉሙን ተሳስታችኋል እናንተ በመተረጉሙት መልኩ አይደለም ነው። ስለዚህ ይሄን አያት መፈሰር ግዴታ ይሆናል ለሙእሚኖች بغير الجلوس والاستقرار والمحاذاه الرحمن عرش استوى ያለውን ተቀመጠ በማለት ሊፈሰር በፍጹም አይቻልም። እዛ ላይ ተደላድሎ ተቀምጧል ማለትም አይቻልም። ትዩ ሆኗል ማለትም አይቻልም። ለምን? ይህ ባህሪ የፍጡሮች ባህሪ ነው። አላህ ደግሞ በፍጡራን ባህሪዎች በፍጹም የሚገለጽ ጌታ አይደለም። እንግዲያስ ምን ብለን እንፈስራለን? فيفسر بالقهر مثلا الله አርሽን ተቆጣጣረው የፈጠረው እሱ ነው አሁንም የሚጠብቀውም እሱ ነው ማለት ትርጉም ተስማሚና ተገቢ ነው። ይሄ ደግሞ በዚህ መተርጎም ለአላህ የአላህን ባህሪያቶች የሚያጎል ትርጉም ሳይሆን ተስማሚና ከአላህ ባህሪያት ጋር ሊሄድ የሚችል ትርጉም ነው። በሌላው አያት አላህ ምን ይላል? وهو الوحيد القهار ምንም አምሳያ ያለኝና ሁሉንም መቆጣጠር ጌታ ነኝ ይላል። እንግዲያስ አርሽን ቀሃረ الله للعرش ማለት ምንድነው? ማዕናው ታል ان العرش تصرف الله በአላህ ቁጥጥር ነው። የፈጠረውም እሱ ነው የሚጠብቀውም እንዳይወርቅ እሱ ነው ማለት ነው እንጂ ወሃቢያዎች ወይም ሙጀሲማ ሌላ አካላቶች አሉ ባጢል የሆነ ትርጉም የሚከተሉና እነሱ እንደሚሉት አላህ አርሽ ላይ ተደላድሏል ብንል ኑሮ አንድ ምሳሌ ብቻ ሳይሆን ብዙ ምሳሌዎች ሊኖሩት ነበር። እንደይሁም አርሽ አላህን ይዞታል ከአላህ ከአርሽ ፈላጊ ነው። አርሽን ከታያያዙ መላእክቶች አሉ ከመላእክቶችም ፈላጊ ነው ሊባል ነው። አላህ Subhanahu Wa Ta'ala ደግሞ ከእንዲህ አይነት ባህሪ የጠራ ነው። Subhanahu Wa Ta'ala አማ የቁሉ الظالمون ቁልወን ከቢራ ራሳቸውን የበደሉና የአላህን ባህሪያት ከማያውቁ ሰዎች ከሚሉት ሁሉ የጸዳና በዛ የማይገለጽ የሆነ ጌታ ነው። ችግሩ ምንድነው? እስቲዋ የሚባለው ብዙ ትርጉም እንዳለው አያውቁም። የተነገራቸውን ብቻ ይዘው ይሄዳሉ እንጂ አሁንኛ የፈሰርነው ቢልቀህር ነው። ይሄ ብቻ ሳይሆን ብዙ ወደ 15 የሚሆኑ ትርጉሞች አሉት እስቲዋ የሚባለው ማለት ነው። ሐፊዝ አቡበክር ኢብኑ አልዓረቢይ እንዳሉት ከነዛ ውስጥ አንዱ የመቀመጥ ማዕና ነው። መደላደል አለ። ምሳሌ ለመደላደል ወስተወት አለል ጁዲ ይላል። የነብዩላህ ኑህን ሰፊና ጁዲ የሚባለው ተራራ ላይ ተደላድላ ተቀመጠች። ይሄ ለነብዩላህ ኑህ ሰፊና ተስማሚም ባህሪ ስለሆነ ፍጡርም ስለሆነች በይህ አይነት መተርጎሙ በጣም ተስማሚና አስፈላጊ ነው ማለት ነው። ሌላ እስቲቃም ቀጣለ ለማለትም ይሆናል። ፈስተዋ አላ ሱቂህ እንዳለው ቁርአን ማለት ነው። እንደይሁም ሞላ ለማለትም ይሆናል። ወለማ በለገ አሹደሁ ወስተዋ ስለ ነብዩላህ ሙሳ አላህ ሲገልጽ ማለት አይተመት ቁወቱሁል በደንያ አካሎ ተስተካክሎ ሙሉ ሰውነቶ በደንብ በጠነከረ ጊዜ ይላል። ሌሎችም ማዕናዎች አሉት። ለመብሰል ይመጣል ለተለያዩ ነገሮችና ከነዛ ከ15ቶቹ ትርጉሞቹ ሁሉ ለአላህ ባህሪ Subhanahu Wa Ta'ala ተስማሚው ማን ያልነው ነው ቀሃረ ባለው ተፍሲር እንፈስራለን። ከዚህ ውጪ ከሆነ ግን ይህ አቂዳ ኢማሙ የሷሃቦችም አቂዳ አይደለም። እንደ ኢማሙ አሊ ረሱል አለይሂ ሰላቱ ወሰለም አነ መዲነቱል ዒልሚ ወአልዩም ባቡሃ ያሉላቸው አሊ በጣም የእውቀት ባለቤት መሆነውን ረሱል አለይሂ ሰላቱ ወሰለም የመሰከሩላቸው ምን አሉ?
إن الله تعالى خلق العرش إظهارا لقدرته ولم يتخذه مكانا لذاته ይህ ነው እንግዲህ ሱሐቦችን እንከተላለን ሰለፎችን እንከተላለን ማለት ይሄን ትርጉም ሲያውቅ ነው አላህ Subhanahu Wa Ta'ala አርሽን የፈጠረው የሱን ኃያልነት ሁሉን የማድረግ ችሎታ ያለው ጌታ መሆኑን ለማሳየት እንጂ ለመኖሪያ ቦታ አርጎ አልያዘውም አሉ ይሄንን ማን ዘግበውታል رواه الامام المحدث الفقيه اللغوي ابو منصور التميمي التبصيره የሚባል ኪታቡ ላይ እንዴት ተናገሩት ማለት ነው ኢማሙ አቡ ሐኒፋ ያው ታዋቂ የሆኑት ከአራቱ መዝሃቦች አንዱ አቡ ሐኒፋ ናቸው የመጀመሪያውም ናቸው ዓለም አቀፍ ዝናን ያተረፉና ዓለም አቀፍ ዕውቅና ያላቸው ብዙ ተከታይ ያላቸው ምናሉ ኑቂሩ ቢአን الرحمن على العرش استوى ይሄንን እናምንበታለን አሉ እኛ አህለ ሱናዎችም እናምናለን ይሄን አያት ወሃቢያ እሱ ብቻ ያመነበት አርጎ ሌሎችን ይተቻል እንጂ አህለ ሱናዎችም እናምንበታለን አቡ ሐኒፋ እንዳሉን ባይሆን ምናሉ من غير ان يكون له حاجه اليه واستقرار عليه الرحمن على العرش استوى ማለት አላህ እዛ ላይ ግን ተደላደለና ከአርሽ አላህ ፈላጊ ሆነ ሳይባል ነው ምናምንበት እንጂ እነሱ ሙጀሲማዎች በሚያምኑበት መልኩ አናምንም አሉ እንደይሁ ኢማሙ ማሊክ ቢስናዲን ቀዊ ምናሉ ስለ አላህ እስቲዋ ሲናገሩ استوى كما وصف نفسه الله سبحانه وتعالى እሱ በገለጸው መልኩ መሆኑን እናምናለን እስቲዋ አለ ግን ولا يقال كيف وكيف عنه مرفوع አሉ ኢማሙ ማሊክ الله ولا يقال كيف እንዴት አይባል እንዴት የሚባል ነገር ለአላህ Subhanahu Wa Ta'ala መገለጫ አይሆንም አሉ አንዳንዶቹ ሰዎች አላህ አርሽ ላይ ነው ይሉና ባይሆን ከይፍያውን አናውቅም ይላሉ ወልከይፉ መጅሁል ነው የሚሉት የሚባለው ግን ወልከይፉ عنه مرفوع እንዴት የሚባል ነገር ለአላህ ባህሪ ተስማሚ አይደለምና እንዴት ነው አንልም በአያቱ እናምንበታለን ብለዋል አብዱል ገኒና ቡሊሲ የሚባሉት ዓሊም ምን አሉ ማን ኢተቀደ አን الله ملأ سماواته وارضه አላህ ልክ እንዳየር ሰማይንም መሬትንም ሞልቶታል ብሎ ያመነ ሰው አው انه جسم قائد فوق العرش ወይም አካል ነው ከአርሽ በላይ ያለ አርሽ ጋር ግንኙነት አለው የሚበል ወይም ከአርሽ በላይ ነው ትይዩ ነው እንጂ አርሽ ላይ አይደለም እንቢል فهو كافر وان زعم انه مسلم በሷስ ተሳሰብ እኔ አማኝ ነኝ ብሎ ቢያስብም አላህ Subhanahu Wa Ta'ala ተገቢ ባልሆነ ባህሪ ገልጾታልና ሙስሊም አይደለም ብለዋል